ሰላም እንዴት ናችሁ? ደህና ናችሁ? ትናንትና እንግዲህ እንጀራ ስጋግር አሳይቻችሁ ነበረ። ኮሜንት እያደረጋችሁልኝ ነው፣ እያየሁኝ ነው። ጥሩ ነው። የሰደባችሁኝም አላችሁ፣ አይዞሽም ያላችሁኝ አላችሁ። ዛሬ ደግሞ ትናንትና ነበረ ለምሳ ነበረ ያሰብኩትኝ እንዲቀምስልኝ ያሰብኩት አልተሳካም። አምሽቶ መጣና ዛሬ ሌላ ምግብ ሰርቼ እስኪ በእንጀራ አድርጌ አቀርብለትና ሲመጣ የእሱን አስተያየት ደግሞ እንጀራ እንዴት እንደሆነ ኮሜንት እቀበላለሁ። የእናንተን ተቀብያለሁ፣ እየተቀበልኩ ነው። ብዙ ነገር እየጻፋችሁልኝ ነው አይቻለሁ። ኮሜንት በጽፋችሁን ቀጥሉ፣ ነው ያነባለሁኝ። አሁን ላዘገጃጅለትና ኦልሬዲ ስለደረሰ ቀምሶ የእሱን ደግሞ አስተያየት አብረን እንሰማለን ማለት ነው። ከኔ ጋር ቆዩ። ይሄው አቅርቤ ታዲያ ፍርፍር ነው የሰራሁት። አራት ላይ ብሎ እየበላው ነው፣ ግን ድንች አንበላ ኦልሬዲ መጣ። ቋንጣ ፍርፍር ሰርቼ ታዲያ አስተያየት ደግሞ እንቀበላለን፣ አብረን እንሰማለን። አሁንም አብራችሁን ቆዩ እና መጀመሪያ ፈጠርን ነው። እሺ ዛሬ ፈተናል እንጀራሽ እጅሽ ሊፈተን ነው ማለት ነው። ሲታይ ቆንጆ ነው የሚመስለው። እንግዲህ በአይን ነው የሚታወቀው። እንጀራ ጣዕም አለው እንዴ? በአይን ነው የሚታወቀው ስለኛ አለው እንዴ? ምን እርሾ ይላል ነበር የባለፈው። ግን በአይን ምናምን የሚታይ አይን ካለው አሪፍ ነው። እስኪ አንቺ ከፍትፍቱ እንጀራው ትክክለኛ አስተያየትን አጥጋቢ ነው ይሰጣል። በአይን ራሱ ሲታይ አጥጋቢ ነው። የሚያጠግብ እንጀራ ፍሪ ላይ ያስታውቃል የሚባለው። እስኪ ጀመስ አይ ቆንጆ ነው። አይንማ አለው፣ አይኑ ምናምን ቆንጆ ነው። ያው ከዚህ ነው ገና ሲታይ አይደለም የሚጣፍጠው፣ ሲታይ አይደለም። ትናንትና ጾም ምግብ ላበላህ ነበር በእንጀራ ተጋብዝ። በጣም ቆንጆ ያራ ቴስቱ እንዴት ነው? ቴስት ባይኖር ያው ማለት ፍርፍሩን ቴስት ነው የሚታወቀው። ግን እንጀራው ሌላ ቴስት ቢኖረው ኖሮ ይሰማህ ነበር። ግን በአይን ሲታይ አሁን ቆንጆ ነው። እንደዚህ አይን አለው አይደል? እንጀራ አይን ነው የሚታየው። ዝም ብሎ የወፈረ እና ደግሞ እርሾም ባለፈው ብሏል ነበር። ዳቦርሾ ከስንት ጊዜ በኋላ አሁን ሆነልሽ። ወር አልፈጀብሽም። በገገርሽ ቁጥር እኮ እንትን ነው የሚሆነው። ያላግርሽ አንቺ ይሄ በጣም ቆንጆ ነው። ወጥቶልሻል። በጣም ቆንጆ ማቀመሰልሽ ራፊ ወይኔ ባለፈው የጋገርሽው እሱም ማሳየት ነበር። እርሾ አድርጊበት ብለው እኮ ነው ትክክል። እሱ እኮ ፊትና ጀርባው እኮ አይለይም። አይ ጥሩ አይደለም። እና ጀርባው እኮ አይለይም። ግን ሆነልን ይላሉ፣ ግን አይሆንም። ውሸት ነው። እንዴት? በእንትን በእርሾ በዳቦርሾ ማለት ነው። እርሾ ቤት ራሱ ተናግሬ ተወቀስኩኝ። እርሾ ነው የሚያበላሸው። የዳቦርሾ አይሆንም ለእንጀራ። ኦኬ ይሆናል ብላ አንዷ ደግሞ ታዋቂ ናት ምግብ የምትሰራና ያ ተሳካ። አይ ትክክለኛ የቤት እንጀራ ነው። ከዚህ በኋላ በቃ ይሆንልኛል ይመስለኛል። አይ ይሆንልሻል እንጂ ግን አሁን የሰራሽበትን ፎርሙላ እንዳይጠፋሽ። ፎርሙላ ምናምን የለውም እባክህ። ምንስ እንዴት እንደሰራሽው ቤቱ ዛሬ ተወካበት ሊጥ ለነገ ለሚቦካው እርሾ መሆን አለበት። ትንሽ እያስካተ ማለት ነው። እሱ ነው ያሳምረልሽ። ሳይንሱ ለዛ ነገር እንጀራም ሳይንስ ነው ኖሮበት። አይ በቃ ትክክለኛ ቤት የምናውቀው እንጀራ እኮ ነው። ስለዚህ አሪፍ ሆኛለሁ። አዎ
ለመጀመሪያ ጊዜ እንጀራ ወጣልሽ? ስንት ጊዜ ነው? ባለፈው ለወር ሞክረሻል? አይ ቆንጆ ነው። አንደኛ ፍርፍሩም የራሱ ነው። አዎ ይጣፍጣል። እንዴታችን ብለው በጣም ወቀፉኝ። ኮሜንት እያየሁ ነበር። ለዛም ባንቀ አንዳንድ ደግሞ የሚያበረታታም አለ። አዎ አንዳንድ ደግሞ በርሲ አሪፍ ነው የሚልሽ ግን ዘደው ይበዛል። የሚያሰድም አይደለም። ያው ጋግረሽ ስለማታውቂ አንደኛ አላውቅም፣ ሁለተኛ ከእንጀራ ውጪ ሌላ የሚበላ ነገር የለም አለ። የሚያሰድም ነገር አይደለም። አይ ተሰድቤያለሁ፣ በርቺም ተብያለሁ። ምንድነው መሰለሽ እኛ ጋር አሁን በቃ የሚታወቀው እንጀራ ነው አይደል? ሌሎች ሴቶች ደግሞ በልጅነታቸው ነው ከቤት የሚጀምሩ ይመስለኛል። እኔም እኮ መጋገር እችላለሁ እኮ። ፕሮሰስ እኮ ነው የማብካቱ ምናምን እኮ ነው እኮ አብኩተሽ እኮ አሁን እንጀራ ይወጣልሽ እንጂ በፊቱ የምታሳይ እኮ ግን ያው ነው በጣም ቆንጆ ይመስለኛል። ሌላው ከሌላ አንግል ነው እስከዛሬ እንዴት አልቻልሽም አይነት ይመስለኛል። አንተም አልተረዳኸኝም። ለምን? እንጀራ መጋገር እኮ ማንም ይችላል። ይሄ ማዞሩን እኮ ማንም ይችላል። ማብኳቱን ነው እንጂ ያልሽው። ይሄ ተቦክቶ ስንት ቀን ይቆያል? ምን ያህል አብሲት ይጨመራል? መቼ ነው ኩፍ የሚለው ምናምን ይሄ ፕሮሰስ አለው ነው ያልኩ ያለው። እኔ እኮ እንዲህ ማዞር ማን ነው ያቀተዋል? እሱማ እኔ መጋገሩ መስሎኛል አይደለም። እንጀራው እንዲያምር የሚያደርገው እሱ ነው ለማለት ነው። እኔ ተሳክቶልኛል። አይ ቆንጆ በደንብ መስገርልኝ ቆንጆ እንጀራ ነው። አሁን ወጥቶላታል። በቃ ቆንጆ እንጀራ ነው ይወጣላት። እንጀራ ይወጣልሽ፣ እንጀራ ይወጣልሽ። እንጀራ ይወጣል ተብለሽ ስትመረቅ እኮ ቆንጆ እንጀራ ጋግር ማለት አይደለም ነው እኮ። ምርቃቱ እኮ ነው እንጀራ ይወጣልሽ። ያውኑ ፎርሙላ ጻፊው እንዳይጠፋሽ አዳራሽ። ደግመሽ ባለፈው ማየት አልፈልግም። አይ በቃ እስካሁንማ ተባነነ። አይ መባነንም አለበት። ይሄ ወሰኙ ቪዲዮ ላይ በደንብ አይታይም፣ ግን በቃ አሁን ውጭ ላይ አንዳንድ የሚበላው እንጀራ ያቃጥላል። አይ እሱ እኮ ሌላ ነገር ይጨመርበታል። እንደዚህ በአይን ራሱ ስታዩ በቃ ምንም አያስደስትም። ከመጋገሩ አይደለም እኮ እሱ አላውቅም በምን ይሁን ግን ሌላ ነገር ይጨምሩበታል። ይሄ ምንም እንትን የለውም። ለቤት የምንበላው እንጀራ ነው በቃ። የቤት እንጀራ በቤታችን እንጀራ ለምደናል። እንጀራ ማለት ያው ጋይስ ተመስክሩልኛል፣ እንደሰደባችሁኝ አይደለም። ቆንጆ ነው፣ ቆንጆ እንጀራ ገና እንግዳ ጋብዝና አስቀምጣለሁ በደንብ። እንደኔ የማትችሉ ሰዎች ደግሞ ካላችሁ ያምን ምንም ማለት አይደለም እና አረቢክ ቢል እውነት እናስለምዳለን። የሚያሰድብ የሚያሸማቅቅ ነገርም አይደለም፣ በጣም ኖርማል ነገር ነው። ስንት ነገር በጣም ከባባድ ነገር እንኳን ይለመዳል አይደለም ይሄንን ቀርቶ ስለዚህ ይለመዳል ለማለት ነው። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በሌላ ቪዲዮ ቀጣይ እንመጣለን። ባባይ ወደ ነው ቻው ቻው።